ሃይ ሰላም ቤተሰብ እንዴት ናችሁ? ዛሬ ብዙ ጠቃሚ ብዬ የማስባቸውን ሀሳቦች ወደ እናንተ ሼር አደርጋለሁ። ስለዚህ እናንተ ደግሞ ድጋፋችሁን እንድታሳዩኝ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ለብዙ ተደራሽ እንዲሆን ዩቲዩብም ደግሞ እንዲወደው ላይክ እንድታደርጉልኝ ስል በትህትና ጠይቃለሁ። እስከ ቪዲዮ ማብቂያ ድረስ አብራችሁ እንድትሆኑ ስል ጠይቃለሁ። የትም እንዳትሄዱ። አመሰግናለሁ። መልካም ጊዜ ይሁንላችሁ። እሺ ዛሬ የምናወራበት በዋናነት ሀሳብ የሚሆኑ ነገሮች አሉ። ዛሬም እንደተለመደው 4 ነገሮችን ይዤ መጥቻለሁ ወደ እናንተ ማለት ነው። ስለዚህ እስከመጨረሻው ድረስ አብራችሁኝ ሁኑ። ዛሬ የምናወራበት ሀሳብ ምንድነው? ሰዎች እንዳይወዱን የሚያደርጉ 4 ምልክቶች አሉና ሰዎች እኛን እንዳይወዱን ከሚያደርጉ እኛ ላይ ያለ ባህሪ እንመለከታለን ማለት ነው። የመጀመሪያው ሰዎች እንዳይወዱን ከሚያደርጉ ነገሮች አንደኛ የውሸት ማንነት ይዘን በሰዎች ፊት በምንቀርብ ሰዓት ሰዎች እኛን የመውደድ ወይ ደግሞ ከኛ ጋራ የመቀጠል ሀሳብ ላይኖራቸው ይችላል ማለት ነው። ስለዚህ በተቻለ መጠን ሰዎችን ስንተዋወቅ ወይ ደግሞ አብረናቸው በምንቆያቸው ከምናሳልፋቸው ሰዎች ጋራ እውነተኛ የሆነ ማንነታችንን ለነዛ ሰዎች ማቅረብ ይጠበቅብናል። በእርግጥ ሰዎች እኛ የትክክለኛ ማንነታችንን በምንናገርበት ሰዓት ላይ በምናሳይበት ሰዓት ላይ ይዘን በምንቀርብበት ሰዓት ሰዎች ይወዱናል ማለትን አይደለም። ነገር ግን በውሸት ማንነት ከሚወዱን ይልቅ በእውነተኛ ማንነታችን የሚወዱን ሰዎች የበለጠ ብዬ ነው የማስበው። እና ስለዚህ በተቻለን መጠን ከሰዎች ጋር ስንቀርብ ወይም በምንነጋገርበት በምናሳልፍበት በስራም በየትኛውም አጋጣሚ ሊሆን ይችላል። ስለዚህ ከሰዎች ጋር በምንገናኝበት በምንተዋወቅበት ሰዓት ላይ ሰዎችን በምንቀርብ አዲስም ይሁን ነባርም ይሁን የኛ እውነተኛ ማንነት ለነዛ ሰዎች ማሳየት መቅረብ በምንቀርብበት ሰዓት ትክክለኛ የኛ ማንነት ለእነኛ ሰዎች ማሳየት ይጠበቅብናል። እውነተኛ የሆነ የኛ ውስጣዊ ማንነታችን ለነዛ ሰዎች በምንገልጽበት በምናሳይበት ሰዓት ላይ ተቀባይነት ላናገኝ እንችል ይሆናል። ነገር ግን በውሸት ማንነት ከእነኛ ሰዎች ጋር ከምንቀርብ ይልቅ በእውነተኛ ማንነት ከብዙ ሺህ ሰዎች ወይ ደግሞ 10 ሰው ከ10ሩ አንዱ ትክክለኛ ወዳጅ ብናገኝ የተሻለ ነው። እውነተኛ ማንነታችንን አሳይተናቸው በእውነተኛ ማንነታችን ቀርበው ከኛ ጋር ከቀጠሉ እነኛ ሰዎች በየትኛውም ሁኔታ ብንወድቅም ብንነሳም እነሱ ከኛ ጋራ ናቸው። በውሸት የቀረብናቸው ሰዎች ግን እስከተወሰነ ጊዜ እስከተወሰነ ሰዓት አመትም ሊሆን ይችላል ሊቆዩ ሊኖሩም ይችሉ ይሆናል። ነገር ግን እነኛ ሰዎች እውነተኛ ማንነታችን ባወቁ ሰዓት ከኛ የመሸሽ ወይ ደግሞ የመራቅ ማንነት ሊያሳዩን ይችላሉ። ስለዚህ በተቻለን መጠን ከሰዎች ጋር ስንቀርብ እውነተኛ ማንነታችን ማሳየት ይጠበቅብናል። ስለዚህ ከሰዎች ጋራ እውነተኛ ማንነታችንን ግልጽ ማድረግ ይጠበቅብናል። ግልጽ አድርጉ ወይ ደግሞ እናድርግ ለማለት እወዳለሁ። ሌላው ሁለተኛ ስንመለከት በአንድ አቅጣጫ ብቻ ነገሮችን መመልከት ነው። ማለት እኛ የተረዳንበት እኛ ያወቅንበት ነገር ሊኖር ይችላል። የኛ ማንነት በተቻለ መጠን የኛ ሀሳብ ማሳየት መግለጥ ማሳወቅ ተገቢ ነው። ነገር ግን በአንድ አቅጣጫ ብቻ ይሄ ነው ትክክል ብለን ማለት የሆነ ሀሳብ ትክክለኛ ነው ብለን እኛ ያመንበት ሀሳብ ይዘን በምንጓዝበት ሰዓት ላይ በሰዎች ዘንድ ተቀባይነት ላናገኝ ወይ ደግሞ ሰዎች እኛን ላይወዱን ይችላሉ። አሁን ምንድነው የሚባለው? ልክ የሆነ ሀሳብ ይዘን ከነዛ ሰዎች ጋር በምንቀርብበት ሰዓት ላይ በጣም ችክ ያለ ነው ወይ ደግሞ እሱ ከያዘ እባክህ ተወው ምናምን የሚል ነገር በሰዎች ዘንድ እንድንናቅ ያደርገናል። ተገማችም እንድንሆን ያደርገናል ማለት ነው። ስለዚህ በተቻለን መጠን የሰዎቹንም ሀሳብ እንቀበል።
ግን የእኛን ሀሳብ እንጣል ወይ ደግሞ እናርቅ ማለቴን አይደለም። ነገር ግን ትክክለኛ ማንነታችንን ለእነሱ አሳውቀን ወይ ደግሞ አንድ አቅጣጫ ብቻ ሳይሆን በተለያየ አቅጣጫ በተለያየ አረዳድ ለነዛ ሰዎች ሀሳቡን ግልጽ ማድረግ ተገቢ ነው። ስለዚህ በተቻለ መጠን እነኛ ሰዎች ስንቀርብ በአንድ አቅጣጫ ብቻ ባይሆን ተገቢ ነው ብዬ አስባለሁ። ሌላው ሶስተኛው በምንመለከትበት ሰዓት ላይ ሰዎች እንዳይወዱን ከሚያደርጉ ነገሮች መካከል አንደኛው በምናወራበት ሰዓት በምንጨዋወትበት ሰዓት በስራም ሰዓት ይሁን በሆነ አጋጣሚ ከነዛ ሰዎች ጋር በምንነጋገርበት ሰዓት ላይ በመሃል ወይ ደግሞ በሚያወሩት ነገር የሚያዝናናም ሊሆን ይችላል የሚያስቅም ሊሆን ይችላል ብቻ ዝም ብሎ ማለፍ ተገቢ አይደለም ብዬ አስባለሁ። ከእነኚህ ሰዎች ጋር በምንቀራረብበት ወይ በምናወራበት ሰዓት ላይ ፈገግ አለማለት አንደኛ ሰዎች እንዳይወዱን ሊያደርግ ይችላል። ስለዚህ ከሰዎች ጋር ለመቆየት ለመኖርም ጥሩ ቀረቤታ ለመፍጠር ፈገግታ በመሃል በምናወራበት በምንጨዋወትበት ሰዓት ፈገግ ማለት ተገቢ ነው ብዬ አስባለሁ። ስለዚህ እኔም ለእናንተ እንደዚህ በማወራበት ሰዓት ላይ በመሃል እንደዚህ ፈገግ እንዳልኩት ስለዚህ ሰዎች ጋር ስንቀርብ ስናወራ በምንጨዋወትበት ሰዓት ላይ ከዛ ሰው ጋር በጥሩ ሁኔታ ለመቆየት ፈገግታችን ያስፈልገናል። ሲሪየስ በሆነ አሁን እኔ እናንተ ጋር ስመጣ ፊቴን ኮስተር አድርጌ ሲሪየስ ሆኜ እንደዚህ እናንተ ጋር ሳቀርብ ቀጥታ የምትመለከቱት ፊቴን ነው። ሀበሻም ሲተርት ምን ይላል? የኛ ህዝብ አባቶቻችን ሲተርቱ ምን ይላሉ? ምሳሌ አለ አይደለ? ከፊቱ ፍትፍቱን ምንድነው የሚባለው? ስለዚህ የሰው ልጅ የሚመለከተው ፊታችን ነው። ከፊቱ ይባላልና ስለዚህ ምናልባት አባባሌ ልክ ላይሆን ይችላል። ግን እናንተ ሀሳባችሁን ይህን አባባል ትክክል ካልገለጽኩት እናንተ በኮሜንት እንድታሳውቁኝ እላለሁ። እና ስለዚህ በሰዎች መሃል በጓደኞቻችን መካከል በምንጨዋወትበት በምናወራበት ሰዓት ላይ ፈገግታ ያስፈልጋል። ስለዚህ ፈገግ አለማለት ከሰዎች ዘንድ እንድንርቅ ያደርገናል። ሰዎች ከኛ እንዲርቁ ያደርጋል። እና ፊታችንን ነው ሰዎች የሚመለከቱት አንድ ነገር በምናወራበት ሰዓት የሚያሳዝንም ወይ ደግሞ የሚያጽናናም ነገር ሲያወሩ ፊታችንን የሚመለከቱት እና ከእኛ ጋራ የመቆየት አላማ የሚኖራቸው ፊታችንን ነው። እና ፊታችን ኮስተር ካለ እነኛ ሰዎች ለደቂቃ እንኳን ከእኛ ጋር የመቆየት ሀሳብ አይኖራቸውም። እና ስለዚህ በተቻለ መጠን ፊታችንን ፈካ ማድረግ ያስፈልገናል ለማለት ነው። ስለዚህ በመሃል ፈገግ ማለት ጥሩ ነው። ለጤናም ጥሩ ነው። ስለዚህ ፈገግ ማለታችሁን እንዳትረሱ ለማለት ነው። የመጨረሻው ሀቀኛ አለመሆን ነው። በጓደኞቻችን በስራ ቦታም በተለያየ አቅጣጫም ሊሆን ይችላል። ለነዛ ሰዎች ሀቀኛ ታማኝ አለመሆን አንደኛ የሆነ ነገር አድርገው ወይ የሆነ ነገር አዘውን ወይን አድርገው እንደዚህ ብለውን ላዘዙን ነገር ለዛ ነገር ታማኝ መሆን ሲያቅተን እነኛ ሰዎች ከኛ አመኔታ ያጣሉ እምነት ያጣሉ ሀቀኛ አይደሉም የሚል ስም ተቀጥያ ስም ሊሰጡን ይችላሉ። ስለዚህ በተቻለን መጠን ለነዛ ሰዎች ለጓደኞቻችን ለሌላም ሰው ሊሆን ይችላል ታማኝ መሆን ተገቢ ነው ብዬ አስባለሁ። ስለዚህ ይህን ሀሳብ የዛሬ ሀሳቤ የኔ ሰዎች እንዳይወዱን ከሚያደርጉ ነገሮች መካከል ከብዙ በጥቂቱ ለእናንተ አቅርቤያለሁና እናንተ ይሄ ነው የምትሉትን ካለ ደግሞ ሀሳባችሁን ኮሜንት ላይ አሳውቁኝ። ቪዲዮ እንዴት ተመለከታችሁት? እናንተ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አድርጉልኝ። ምላሽንም እሰጣለሁ። ስለዚህ ለብዙ ተደራሽ እንዲሆን ላይክ ሼር ኮሜንት ማድረጋችሁን እንዳይረሳ። እስከመጨረሻው ድረስ እንደዚህ ቆይታችሁ ስለተከታተላችሁኝና ስላደመጣችሁኝ ከልብ አመሰግናለሁ።